እውነቱን ተናገር ያልኩሽ አይደል እንዴ? ምን አባሽ ልታረጊ ነው እዛ ቤት የሄድሽው? ሰሚኛለሽ? ሁለተኛ እዛ ቤት ብትሄጂ በህይወትሽ እንደፈረድሽ። በፍጹም ነው የሚባል ነገር እንዴ! በጣም ይቅርታ እምልልሃለሁ። ልብሴን ላመጣ ብቻ ነው ወደዛ ቤት የሄድኩት። ልብስ አጥተሽ ነው? እኔ ግዛልኝ ብትይኝ አልገዛልሽም? ንገሪኛ። እኔ ለአንቺ ልብስ ለመግዛት አንሳለሁ? አይደለም አንድ ልብስ ሙሉ ቡቲክ አልገዛልሽ? እንደዚህ የሚያበሳጭ አልመሰለኝ ነበር። በጣም ይቅርታ። ተጎዳሽ እንዴ? እባክሽ በጣም ይቅርታ አድርጊልኝ። በቃ እኔ በጣም ነው የማፈቅርሽ። ለዛ ደግሞ ቀናለሁ። እባክሽ እንደዚህ አታበሳጭኝ። እኔ ስበሳጭ ማድረገውን ነገር አላውቅም። ምናልባት ልጎዳሽ እችላለሁ። እስቲ እንዴት ነሽ? ነይ እስቲ እየሰማሁ ነው። አዎ እየሰማሁ ነው። እርግጠኛ ነህ? ይኸውልህ ይሄ በጣም ከባድ ውሳኔ ነው። እኔ የተሳሳተ ቦታ ላይ መገኘት አልፈልግም። እሺ፣ አመሰግናለሁ። የእውነቴን ነው። በጣም አመሰግናለሁ። እሺ ቢኒ ወይ ናት። ምንድነው? ምን ሆነሃል? ደህና ነኝ። አንተ ምን ሆነህ? አይ ምንም፣ ትንሽ ነገር ነው። ናግባ። እሺ። ሴቶቹ የሉም እንዴ? ቤቱ ጭር ያለ ይመስላል። አሉ። ዛሬ ቤቱ ስራ ካልሰራን ብሎ ኪችኑን በአንድ ግራ አቁሞታል። ግን ወደ ውስጥ ከመግባታችን በፊት እኔ እናንተ እናውራ። ምንድነው? ችግር አለ እንዴ? ለአሁን የለም። ስለ ወደፊቱ ግን እናውራ። በአንተና በፂ መካከል ያለው ግንኙነት ታውቃለህ፣ ፍቅራችሁ በውሸት ላይ የተገነባ ነው። እሱን ደግሞ እኔም አንተም ሁላችንም የምናውቀው ነገር ነው። አዎ እሱስ ልክ ነህ። አሁን ላይ እኔ የሚያስጨንቀኝ ነገር ይሄ ነው። አውቃለሁ እህት ለሰከንድ እንኳን እንድትከፋ አትፈልግም። እኔም ቢሆን እንድትከፋ አልፈልግም። ግን ከምታስበው በላይ አፈቅራታለሁ። ፍቅር ከሀዘን ውጭ ምንም ጥቅም የለውም። ግንኙነታችሁን በልክ አድርጉት። ቢኒ እኔ ለእህቴ ምንም ሆናለሁ። ከዓይኗ ላይ አንድ የእንባ ጠብታ ማየት አልፈልግም። ያንተንም ጓደኝነት ማጣት አልፈልግም። እሺ ቃል ገባላለሁ። እንድትከፋ በፍጹም አላርግም። እሱን ወደፊት የምናየው ይሆናል። አሁን እንግባና ሴቶቹ የሚሰሩትን ነገር እያየን ፈገግ ካላልን ቀኑ የሚገፋ ይመስለኛል። እሺ ናት። አቤት። ፂ ደህና ነች አይደል? አዎ ደህና ናት። ማታ ትንሽ አሟት ነበር። አሁን ግን በጣም ደህና ናት። እሺ በቃ እንደዛ ከሆነ እንግባ። ቆይ ግን ለምን ጠይቅ? እኔ ማላውቀው የተፈጠረ ነገር አለ? አረ በፍጹም እንግባ። ምንም እየተመቸኝ አይደለም። በርቺ። አላህ ራሱ ምቾት እየሰጠኝ ነው። አውጡና ጠዩ። ኧረ እባክሽ ባዶ እግሬን ሆነልሽ።
ሴቶች እገዛ ያስፈልጋችኋል? አይ ወንድሜ እገዛ ያስፈልገንም። ግን ቆይ እስካሁን የት ሄደ ነው? በጣም ብዙ ጠራን እኮ አልሰማም። አረ ጠርታችሁኝ ነበር፣ ጭራሽ ነው ያልሰማችሁ። እንዴ በጣም ነው የጠራንክ። ይሄን ስራ እኮ ስናየው እኮ ካልተጋገዝን እንደማይሆን ገባኝ። በዛ ላይ ደግሞ ገን ያስቀመጠችውን እቃ ፈልጎ ማግኘት በጣም ነው ስራው ነበር። እንኳን ደህና መጣህ ቢኒ። ምንድነው ቆማችሁ የምታዩ ነው? ወይ አግዙን ወይ ተቀመጡ። እኔ ከመጀመሪያውም እንደማላግዛችሁ ነግሬያችሁ ነበር። እኔ እንኳን ጽዬ ትንሽ ላግዛት፣ ያው እቤት ምግብ ምናምን ስለምሞካክር። እንዳትጠቀም። እኔ ማንንም እገዛ አልፈልግም። እራሴን ምግብ ማዘጋጀት እችላለሁ። እየሰማኸኝ አይደለም እንዴ? እንዳትጠጋኝ እያልኩ ነው። ያው ስጠረቅ ነገር እኮ ነሽ። እንደዛም ቢሆን ግን በጣም እወድሻለሁ። በፍቅር ከሰራሽው ይጣፍጣል። ምንድነው እያፈርሽ ነው እንዴ? አረኛ አላፈርኩ። በቃ የሰራሁበትን ቃል ብዙ ጊዜ ከእናቴ ጋር ነው ማሳለፍ። አንዳንዴም አግዛታለሁ። እና መጀመሪያ ሁላ ፋንዲሻ ከማበላሽው አትነግረኝም ነበር? ለመንገር እኮ መስማት ያስፈልጋል። አንቺን ጠየቁሽ ትችያለሽ አልኩሽ። አሁን ሙያዬን አሳያለሁ ብለሽ ሞክርሽ። እኔም ሙያሽን እስከምታሳይኝ ጠበቅኩ። ምን አድርጌሽ ነው ስልክ ማታንሽ? ስራው ነኝ። እንደምታየው ደግሞ ስልኬ በአካባቢ የለም። ናታ ከማታ ጀምሮ ስልክሽ አጠገብሽ የለም? እውነት ነገር ለምንድን ነው ማታንሽ? እባክህ ስራዬን ሰራ ብቻ ትቶኛል። በጣም እያጨናነቀኝ ነው። ምን አድርጌ ነው ማጨናነቅ?